የዛሬው ፊልማችን በ2016 በፈረንጆቹ አቆጣጠር የተሰራው 13 ሃውርስ የተሰኘው ፊልም ነው። አብራችሁን ቆዩ። በእናታችሁ ቪዲዮውን ላይክ አድርጋችሁ ጀምሩ። የሚጎዳችሁ ነገር እኔ አላቀርብም። እግዚአብሔርን የሚጎዳችሁ ነገር አላቀርብም። በእናታችሁ ፊልሙ የሚጀምረው ጋዳፊ ከስልጣን መውረዳቸውን ተከትሎ የአካባቢው ታጣቂዎች ትልቁን የጦር መሳሪያ ግምጃ ቤቱን በወረሩበት ወቅት ነበር። ይህም በአካባቢው ለሚገኙ ታጣቂዎች የጦር መሳሪያ የበላይነትን ይሰጣቸዋል። በዚህ ምክንያት ቤንጋዚ በምድር ላይ ካሉ በጣም አደገኛ ቦታዎች አንዷ ትሆናለች። ከአሜሪካ ዲፕሎማሲያዊ ጣቢያና በአቅራቢያው ከሚገኘው የሲአይኤ ጣቢያ በቀር ሁሉም ዓለም አቀፍ ኤምባሲዎች ተዘግተዋል። ሁሉም በጂአርኤስ ጥበቃ ስር ናቸው። ከዚህ ክስተቶች በኋላ የጂአርኤስ ማለት ግሎባል ሪስፖንስ ስታፍ ማለት ነው፣ አባል የሆነው ጃክ ሲልቫ ወደ ቤንጋዚ ይጓዛል። ከዚያም የጂአርኤስ ቡድን አዛዥ የሆነውን ሮንን ከአውሮፕላን ማረፊያ ይቀበለዋል። ጓደኛሞቹ ከተገናኙ በኋላ ወደ ቤዛቸው እየሄዱ ሳለ በመንገድ ላይ ተኩስ ይሰማሉ። እናም ሳያስቡት በአካባቢው ባሉ ታጣቂዎች ከበባ ውስጥ ይገባሉ። ሮን አጋሮቹን ለእርዳታ እንዲመጡለት ወደ ቤዝ ይደውላል። ነገር ግን የሲአይኤው ኃላፊ ቦብ የሮን ሰዎች ጣቢያውን ለቀው መውጣት እንደማይችሉ ይነግረዋል። ታጣቂዎቹ መኪናቸውን ለመፈተሽ እንዲከፍቱ ለማስገደድ ይሞክራሉ። ነገር ግን ሮን ታጣቂዎቹ ቢጎዷቸው የድሮን ጥቃት እንደሚመታቸው ያስፈራራቸዋል። ይህም ታጣቂዎቹን ያስገድዳቸዋል። እናም እንዲሄዱ ይፈቅዱላቸዋል። ከዚያ በኋላ ሮን እና ጃክ ሲአይኤ ጣቢያ ይደርሳሉ። ሮን ሰዎቹን ባለመላኩ ወዲያውኑ ከኃላፊው ጋር ይፋጠጣል። ኃላፊው መልስ ይሰጠዋል። እናም የአካባቢው ሰዎች ራሳቸውን እስኪያስተካክሉ ድረስ ጂአርኤስ ምንም አይነት ዓለም አቀፍ ክስተት እንዲፈጥሩ እንደማይፈለግ ይነግረዋል። እነሱ ተቀጥረው የሚሰሩ ናቸው እንጂ ሲአይኤ አይደሉም። ይህን ብሎት ካሰናበተው በኋላ ጃክ ጂስት፣ ታንቶን፣ ቲግ እና ቦን የተባሉ ቀሪውን የቡድኖቹን አባላት ያገኛል። አዲሶቹ የጦር ጓዶቹ ናቸው። እንዲሁም አካባቢውን እየቃኘ እያለ ሁልጊዜ መሳሪያ እንዲይዝ ይነገረዋል። ከዚህ በኋላ ወደ ክፍሉ ይወሰዳል። እዛም እያለ በተልዕኮ ጉዳይ የባለቤቱን የቤኪን አለመስማማት ያስባል። ከትንሽ ጊዜ በኋላ ጃክ ከኃላፊው ጋር ይገናኛል። እርሱም ጂአርኤስ እዚያ እንዲገኝ የፈለገው መንግስት እንጂ እሱ እንዳልሆነ ይነግረዋል። እርሱ ከአካባቢው ሰዎች ጋር አለመግባባት እንዲፈጠር እንደማይፈልግና ጂአርኤስ ከሲአይኤ ሰራተኞች እንዲርቅ እንደሚፈልግ አጥብቆ ይናገራል። በዚያው ቀን ሮን ኬዝ ኦፊሰሩን ቫይነርንና ጁሊያን እንዲሁም ጁሊያ ለወራት ስታዘጋጀው የነበረችውን የሊቢያውን የነዳጅ ኩባንያ ስራ አስፈጻሚ መካከል ስለሚደረግ ግልጽ ስብሰባ ለሰዎቹ ገለጻ ይሰጣል። ጃክ የጁሊያን አባል መስሎ እንዲቀርብ ነው የታቀደው። ይህም የሚያስጨንቅ ነገር ነው፣ ምክንያቱም ጁሊያና ተግባቢ አይደለችም። ጂአርኤስ ስብሰባውን ይከታተላል እና ስብሰባው ያለምንም ችግር ቢጀመርም ጂአርኤስ በፍጥነት እየታዩ መሆናቸውን ይገነዘባል። ሮን ከዚያ ለመውጣት ስብሰባውን ለማቋረጥ ይገደዳል። ጃክ ማስጠንቀቂያው ሲደርሰው ወዲያውኑ ጁሊያናንና ቫይነርን ወደ መኪናው ይጎትታቸዋል። የሲአይኤ ወኪሎች በጣም ተበሳጭተዋል፣ ነገር ግን እየተከተሏቸው መሆኑን ሲገነዘቡ ከዚያም በመኪና ላይ ያስገድዷቸው ይሞክራሉ። በኋላም ሮን ከተከታታዮቹ ከማምለጡ በፊት የመኪናውን መሪ መቆጣጠር አቅቶት በአቅራቢያው ወዳለ ፎርክሊፍት እንዲጋጭ ያደርገዋል። ከዛ በኋላ ከትንሽ ጊዜ በኋላ ጃክ ቤኪንና ልጆቹን ካነጋገረ በኋላ በትሪፖሊ ከሚገኘው የጂአርኤስ አዛዥ ግሌኒ ዶሄርቲ የስብሰባ ጥሪ ይቀርብለታል። ግሌኒ ለጂአርኤስ የአሜሪካ አምባሳደር ወደ ሊቢያ ክሪስቶፈር ስቲቨንን በአነስተኛ የጥበቃ ቡድን ሰኞ በቤንጋዚ በሚገኘው ልዩ የተልዕኮ ግቢ እንዲቀበሏቸው ያስታውቀዋል። አምባሳደሩ እስከሚደርሱ ድረስ እነሱ ይጠባበቃሉ። ይህንን መረጃ ከተቀበሉ በኋላ ወደ ልዩ የማዘዣ ጣቢያው ያቀናሉ። እዚያም 17 ፌብሩዋሪ የተባሉ የአካባቢው ታጣቂዎች ይገኛሉ። እነሱን ካለፉ በኋላ በግቢው የሚጠብቁትን የዲኤስኤስ ወኪሎች ስኮት ዊክላንድንና ዴቭ ኡቤንን ያገኛሉ። የግቢው ሁኔታ ከመረመሩ በኋላ የጂአርኤስ ሰዎች ዲኤስኤስ በቂ መሳሪያ የሌለውና ግቢው በጣም ተጋላጭ እንደሆነ በመገንዘብ ቅር ይላቸዋል። ማንኛውም ትልቅ አካል ጣቢያውን ቢያጠቃ ከፍተኛ ጥፋት ሊከሰት እንደሚችል ይናገራሉ። የሆነ ሆኖ ሮን የዲኤስኤስ ወኪሎች ምንም ነገር ቢፈጠር በሲአይኤ ጣቢያ ከ1 ማይል ርቀት ላይ እንደሚገኙ ይነግራቸዋል። እርዳታ ከፈለጉ ይደውሉላቸዋል። እናም በፍጥነት ይደርሳሉ። ሰኞ ዕለት ጂአርኤስ አማልህ ከተባለ የአገር ውስጥ ተርጓሚ ጋር ተገናኝተው የተበሳጩ የአካባቢውን ታጣቂዎች በእጃቸው የሰላም ምልክት በማሳየት ያረጋጓቸዋል። የጭነት መኪናውን ለመከታተልና መዳረሻውን ለማግኘት መሳሪያዎችን ይገዛሉ። ከዚያ በኋላ አምባሳደር ስቲቨን ቡድኑን ያገኛሉ። እናም ለዲሞክራሲ ሲባል ከሊቢያውያን ጋር ሰላምን ማስፋፋት አስፈላጊ እንደሆነ ገለጻ ይሰጣሉ። አብዛኛው ቡድን በትኩረት ሲከታተል ታንቶ ግን ተኝቷል። ኃላፊው በኋላ ላይ ይጋፈጠዋል እና ብቁ ሆኖ ካልተገኘ ወደ ቤቱ እንደሚልከው ያስጠነቅቀዋል። ከዚያ በኋላ ጂአርኤስ አምባሳደር ስቲቨንን ከቤንጋዚ ከንቲባ ጋር ወደሚደረግ ስብሰባ አጅበው ይሄዳሉ። ነገር ግን ያልተፈቀደላቸው ዝግጅቱን ለመዘገብ በመምጣታቸው በጣም ይደናገጣሉ። አምባሳደሩ ንግግር ይጀምሩና ዝግጅቱ ያለምንም ችግር ይጠናቀቃል። በዚያው ቀን ጂአርኤስ የዲኤስኤስ ወኪሎች እድለኞች እንደነበሩ ያስታውሷቸዋል።
ይህንኑ ካጸዱ በኋላ ዲኤስኤስ ጂአርኤስን በቦታው የሚገኘውን የክትትል ባለሙያ ሻውን ስሚዝን ያስተዋውቋቸዋል። ከዚያ በኋላ ጂአርኤስ ወደ ጣቢያቸው ይመለሳሉ። በማግስቱ የመስከረም 11 ጥቃት የተፈጸመበት 11ኛ ዓመት እየተከበረ ያለ ቤዙ በተለመደው ተግባሩ ይቀጥላል። አምባሳደሩ የአካባቢውን ሊቢያውያን ጣቢያውን ሲቃኙ ስለተመለከቱ በቦታው ስላለው የደህንነት ስጋት ይጨነቃሉ። ይህ በእንዲህ እንዳለ የጂአርኤስ አባል ከቤተሰቦቻቸው ጋር ይገናኛሉ። በዚህ ጊዜ ጃክ ቤኪ እርጉዝ መሆኗን ይረዳል። ከሰዓት በኋላ ምንም ችግር ሳይኖር በመጠናቀቁ ይህ ቀኑን ለየት የሚያደርገው ነገር ይሆናል። ነገር ግን ፀሐይ እየጠለቀች ስትሄድ የአካባቢው ታጣቂዎች ተሰባስበው ፀሐይ ከጠለቀች በኋላ ጠመንጃና ሞርታር በመጠቀም ጣቢያውን ያጠቃሉ። ወደ ህንፃው በመግባትና በቦታው ያገኙት ነገር ሁሉ ላይ በመተኮሳቸው አምባሳደሩና የዲኤስኤስ ሰራተኞች ይደናገጣሉ። በዚህ ከፍተኛ ጥቃት ዊክላንድ ከአምባሳደሩና ከስሚዝ ጋር ወደ አስተማማኝ ክፍሉ ይሸሻሉ። ይህ በእንዲህ እንዳለ የጂአርኤስ ሰዎች አስከፊውን ክስተት ከሲአይኤ ቤዝ ሆነው ይመለከቱና አምባሳደሩን ለመርዳት ይዘጋጃሉ። ይሁን እንጂ ኃላፊው በቦታው ላይ ስልጣን እንደሌላቸውና ጂአርኤስ የመጨረሻ አማራጭ መሆናቸውን በመግለጽ ፌብሩዋሪ 17 እነርሱን እንዲተኩ ይነግራቸዋል። ሁኔታውን የሚያውቁት ግሌን ወደ ቤንጋዚ አውሮፕላን እንዲመጣ ይጠይቃል። በዚህ ቅጽበት ታጣቂዎቹ አስፈሪ በሆነ ሁኔታ ወደ አስተማማኙ ክፍል እየተቃረቡ ነበረ። ወደ ቤዛቸው ስንመለስ ታንቶ ከፌብሩዋሪ 17 ጋር በሚነጋገሩበት ጊዜ እንዲተረጉምላቸው አማልህን ሲያነጋግረው ኃላፊ ሮን እንደከለከለው አጥብቆ ይነግረዋል። በከተማ ውስጥ ጂስት ጥቃቱ በሚሰነዘርበት ጊዜ ጁሊያናን ከሌላ ስብሰባ ያወጣታል። ይህ በእንዲህ እንዳለ አምባሳደሩ በጥቃት ስር እንደሚገኙ ዜናው ወደ አሜሪካ የደረሰው ታጣቂዎቹ አምባሳደሩን በሚያጠቁበትና ጂአርኤስ በሲአይኤ ቤዝ ለመንቀሳቀስ ትዕዛዝን በጉጉት በሚጠብቅበት ጊዜ ነበረ። እነርሱ በሚጠባበቁበት ጊዜ ታጣቂዎቹ ዊሎክ ስቲቨንና ስሚዝን በአስተማማኙ ክፍል ውስጥ እያሉ ጣቢያውን በእሳት ያቀጣጥላሉ። እሳቱን ካዩና የእርዳታ ጥሪ ከደረሳቸው በኋላ ኃላፊው ሳይወድ በግድ ይስማማል እና ጂአርኤስ ወደ ጣቢያው በፍጥነት ይሄዳሉ። ነገር ግን በመንገዳቸው ላይ በሌሎች ታጣቂዎች ማገጃ ይቆማሉ እና አማልህ ከነርሱ ጋር ከመነጋገሩ በፊት ሌላ ተቀናቃኝ ታጣቂ ቡድን ደረሰ። ከዛም በጣም ከፍተኛ ተኩስ ይጀመራል። ይህ በእንዲህ እንዳለ ጂስት ጁሊያናን ይዞ ቤዝ ይደርሳል። ኃላፊው ህንፃው እንዲዘጋ ከመንገዱ ከመውጣቱ በፊት ያዛል። በተመሳሳይ ጊዜ ሮንና ሌሎች ወደ ጣቢያው ቀርበው ከፌብሩዋሪ 17 ታጣቂዎች ጋር ይዋጋሉ። ይህ ሁሉ ለአካባቢው ሰዎች ምን ያህል የተለመደ እንደሆነ በመገረም ያስተውላሉ። የተለያዩ ታጣቂዎችን ካስወገዱ በኋላ በመጨረሻ ጣቢያው ጋር ይደርሳሉ። እዚያም ስቲቨን ወይም ስሚዝን ሳያገኙ ማምለጥ የቻለውን ዊክላንድን ብቻ ያገኙታል። በዚህም ጂአርኤስ የሚቃጠለውን ህንፃ ውስጥ ስቲቨንና ስሚዝን ለመፈለግ ይገደዳሉ። ሆኖም ስሚዝን ብቻ ነበር ሊያገኙት የቻሉት፣ እሱም ሞቷል። ከጊዜ በኋላ ጂአርኤስ የተረፉትን የዲኤስኤስ ወኪሎችን ሲሰበስቡ አማልህ ታጣቂዎቹ ለሌላ ጥቃት ለመሰባሰብ እንዳሰቡ ይነግራቸዋል። ጂአርኤስ ማምለጥ ከመጀመራቸው በፊት የቻሉትን ሁሉ ይሰበስባሉ። ከማምለጣቸው በፊት ሌላ ውጊያ ያካሂዳሉ። ከዚያም ጂአርኤስ የቀሩትን የዲኤስኤስ ወኪሎችን ለማስመለጥ በመኪና ውስጥ ያስቀምጧቸዋል። ጃክ ዊክላንድ መንገዱ ላይ ሲደርሱ ወደ ግራ እንዲዞሩና ወደ ቤዛቸው እንዲመለሱ ለማድረግ ይሞክራል። ነገር ግን ዊክላንድ ይህንን ለመረዳት በጣም የተረበሸ ይመስላል። ነገር ግን መኪናውን ይዞ በመነሳት ጂአርኤስ እንዲያመልጡ ያደርጋል። ይሁን እንጂ ወደ ቀኝ ዞሮ ወደ ታጣቂዎቹ ይነዳል። በታጣቂዎቹ ለመታገት ፈቃደኛ ሳይሆኑ ሲቀሩ በከባድ ተኩስ እየተጋፈጠ ለመሸሽ ይሞክራል። ይህንንም ጥይት የማያስገባ መኪና ስላላቸው መቋቋም ቻሉ። ከጂአርኤስ ቀድሞ ወደ ቤዙ ለመድረስ ችለዋል። እነሱ እንደደረሱ አምባሳደሩ እንደጠፉ ከሰሙ በኋላ ኃላፊው ወደ አውሮፕላን ማረፊያው ለመሄድ ቢፈልግም ሮን በጣም አደገኛ እንደሆነ ይናገራል። የእርዳታ ጥሪ እንዲደረግ ቢጠይቀውም እርዳታ እንደማያገኝና መልቀቅ እንዳለባቸው ይናገራል። ሮን ትዕዛዙን በመሻር እሱ አሁን ኃላፊ እንደሆነ ይናገራል። ከዚህ በኋላ የተደናገጠው ኃላፊው የሲአይኤ ቡድንን ስለ መልቀቂያ እቅድ ያሳውቃል። ግሌን ቤንጋዚ ደርሶ ወደ ቤዙ ያቀናል። ወደ ቤዙ ስንመለስ የሲአይኤ ሰዎቹ መዝገቦችን እያጠፉና ለመልቀቅ ሲዘጋጁ ጂአርኤስ ታጣቂዎቹ ተደብቀውበት የት እንዳሉ ስለማያውቁ ለሌላ ጥቃት ይዘጋጃሉ። ከጥቂት ጊዜ በኋላ አንድ የአካባቢው ሰው መብራታቸውን እንዲያጠፉ ያስጠነቅቃቸዋል። ምክንያቱም ታጣቂዎቹ በቦታው መኖራቸውን ስለሚያውቁ ነው። ብዙ ሳይቆይ በታጣቂዎቹ እንደተከበቡ ይገነዘባሉ። ስለዚህም ለጥቃቱ ይዘጋጃሉ። ታጣቂዎቹ ለማጥቃት በበቂ ሁኔታ ሲቃረቡ የእጅ ቦምቦችን ወደ ግቢው ይጥላሉ። ይህም የተኩስ ልውውጥን ያስከትላል። ምንም አይነት ጉዳት ሳይደርስባቸው ታጣቂዎቹን ይከላከላሉ። ይህ ትንሽ ድል ነበር። በዚያው ሌሊት ግሌን በመጨረሻ ቤንጋዚ ላይ ያርፋል። ነገር ግን ወደ ቤዙ ለመድረስ ገንዘብ ፈልገው በሚፎካከሩ ጀነራሎች ይዘገያል። ወደ ቤዙ ስንመለስ ጂአርኤስ እና የዲኤስኤስ በቦታው ላይ
ጥበቃ እያደረጉና ታጣቂዎቹን ሲከላከሉ የሲአይኤ ወኪሎች እርዳታ መጠየቃቸውን ቀጥለዋል። ሮን እንደሚረዳው ይነግረዋል። እናም እንዲቀላቀላቸው ፈቃድ ይሰጠዋል። በኋላም አማልህና ጁሊያና ግሌንን ወደ ቤዙ እንዲያስመጡ ከጄኔራሎቹ ጋር ይደራደራሉ። ግሌን ቤንጋዚ ውስጥ እንዳለ ነገር ግን አካባቢውን ስለማያውቀው ወደዚያ መድረስ እንዳልቻሉ ሮን ይረዳል። የአካባቢው ባለስልጣኖችን እርዳታ ለመጠየቅ ይሞክራል። ነገር ግን ትብብር እያደረጉላቸው አይደለም። ይህ በእንዲህ እንዳለ በአውሮፕላን ማረፊያው ግሌን የቤዙ ጥቃት በመዘግየቱ ምክንያት አንድ ሰው ቢሞት ሁሉንም እንደሚገድላቸው ጄኔራሎቹን ያስጠነቅቃቸዋል። ወደ ቤዙ ስንመለስ ኃላፊው ስቲቨንስ በአቅራቢያው ባለ ሆስፒታል እንደሚገኝ ይሰማል። ይህ በእንዲህ እንዳለ ጁሊያና ጂስትን በጣሪያው ላይ አግኝታ የሚበላ ነገር ሰጠችው። ከዚያም ከዩኤስ እርዳታ ማግኘት እንደቻሉ ይጠይቃታል። እርሷ ግን የማይመስል ነገር እንደሆነ ትነግረዋለች። ጂስት እንደማያውቅ ይገልጽላታል። ለማንኛውም ለሰዎቿ እንድትናገርም ይነግራታል። በሌላ በኩል ታንቶ አማልህን ደህንነቱን ጠብቆ እንዲሄድ ለማሳመን ይሞክራል። አማልህ ግን አሁንም ውስጥ እንዳለ ያምናል። ጃክ ግሌን ከነርሱ በፊት ወደ ስቲቨንስ ሊያመራ ይችላል ብሎ እንደሚያምን ሲገልጽ ሌላ የታጣቂ ማዕበል ወደ ህንጻው እየመጣ መሆኑን ይገነዘባሉ። ከጥቂት ደቂቃዎች በኋላ ታጣቂዎቹ ጥቃታቸውን ይጀምራሉ። ትንሽ ቆይቶም ጥቃቱ ይቆማል። ጂአርኤስ ደግሞ ለሌላ ጥቃት ይጠባበቃሉ። ጃክ በማያውቀው ጦርነት እዚህ ቦታ ቢሞት ቤተሰቡ ምን እንደሚሰማው እንደሚጨነቅ ይገልጻል። ለምን ወደ ቤቱ እንደማይሄድም ያስባል እና ሌላ ሰው ልጆቹን ስለማሳደጉ ይጨነቃል። ሮን ሲመጣ ጃክ ሌላ ሰው ልጆቹን ስለማሳደጉ እንደሚጨነቅ ይነግረዋል። ብዙም ሳይቆይ እነ ግሌን በመንገድ ላይ ናቸው በሚል ዜና ይቋረጣሉ። እንዲሁም ስቲቨንስ በሆስፒታሉ መሞቱም ተረጋግጧል። ይህንን ከሰሙ በኋላ ከቀጣይ ጥቃት ሊተርፉ እንደማይችሉ በመገንዘብ ለሚቀጥለው ማዕበል ራሳቸውን ያዘጋጃሉ። ከጥቂት ጊዜ በኋላ ግሌን ከሰዎቹ ጋርና ከአንዳንድ የሊቢያ ወታደሮች ጋር ደርሶ የቡድኑን ሞራል ያነሳሳል። ይሁን እንጂ በተመሳሳይ ጊዜ ለቀው የሚወጡ ሰዎች ስላሉ እፎይታ የለም። ግሌን ተጨማሪ ተሽከርካሪዎችን እስኪያመጡ ድረስ ቤዙን እንዲይዙ ይጠይቃቸዋል። ይሁን እንጂ ግሌን እንደወጣ ቤዙ በከባድ የሞርተርና የመድፍ ጥቃት ይመታል። አንዱ ሞርተር ወደቀና ጂስትን አቆሰለ። ከባድ ጉዳት የደረሰበትን ጂስትን ለመርዳት ሲሞክር ሮን ሞቶ ወደቀ። ኦቤንም የእግር ስብራት ደርሶበት በከባድ ሁኔታ ቆስሏል። ጃክ በአቅራቢያው እያለቀሰ ነው። ቲግ በሮን ሬሳ ላይ እየጸለየ ነበረ። ጂስት ወደ ቤዙ ተመልሶ የሕክምና እርዳታ ያገኛል። ብዙ ሳይቆይ እግሩ የተሰበረው ኦቤን ይከተለዋል። ሰዎቹ ከዚህ ጥቃት እያገገሙ ሳለ ሌላ ትልቅ የሊቢያ ጦር ወደ ቤዙ እየተቃረበ መሆኑን ሲያውቁ ይደናገጣሉ። ለመጨረሻው ፍልሚያ ራሳቸውን ሲያዘጋጁ ታንቶ እየተወላገደ ለመውደቅ ደርሷል። ታንቶ ሊቢያውያኑ የሰላም ምልክት ስላሳዩ እነዚያ አጋሮች መሆናቸውን ይገነዘባል። ከተሰማው ከፍተኛ ፎይታ የተነሳ ከድንጋጤው ጋብ ይላል። ከዚያ በኋላ ብዙም ሳይቆይ ጂአርኤስ፣ ዲኤስኤስ እና ሲአይኤ ግቢውን ለቀው ይወጣሉ። የተከፋው ኃላፊ ለመቆየት ይሞክራል። ነገር ግን እሱ መቆየቱ ብዙ ሰዎች መጥተው እንደገና ሊያድኑት እንደሚገባ ስለሚያውቅ ጃክ እንዲነቃ ያደርገዋል። እሱም ተስማምቶ ህንፃውን ለቀው ይወጣሉ። ታንቶ በሮቹን ይዘጋል እና አማልህን ከነርሱ ጋር እንዲሄድ ይጋብዙታል። ነገር ግን አማልህ እምቢ ብሎ በአገሩ ሰዎች ምክንያት በተፈጠረው አሳፋሪ ክስተት ይቅርታ ይጠይቃል። አሜሪካውያኑ ሲወጡ ሊቢያውያኑ ገብተው የሞቱትን አስክሬኖች ያነሳሉ። በመጨረሻዎቹ ትዕይንቶች ተፈናቃዮቹ በሚጓጓዙባቸው አውሮፕላኖች ወደ አውሮፕላን ማረፊያው ይደርሳሉ። ጁሊያና ኃላፊው ላደረጉት አገልግሎት ጃክንና ጂአርኤስን ያመሰግናሉ። በአቅራቢያው ታንቶ ለፌብሩዋሪ 17 የመኪኖቻቸውን ቁልፍ ይሰጣል እና የነጻነት ታጋዮቹ በተሽከርካሪዎቹ እየተደሰቱ ይሄዳሉ። የተቀሩት ጂአርኤሶች ጥቃቱ ድንገተኛ እንዳልነበረና ከሳምንት በፊት አቅዶ ሊሆን እንደሚችል ይገምታሉ። ነገር ግን በጥቃቱ ወቅት እርስ በርስ መተማመን በመቻላቸውና ወደ ቤታቸው በመሄዳቸው አመስጋኞች ናቸው። ሊቢያን ከመልቀቃቸው በፊት ጃክ ለቤኪ ስለተከሰተው ነገር ይነግራታል። ሮን እንዳልተረፈና ይህ የእሱ የመጨረሻ ግዳጅ ሊሆን እንደሚችልም ይናገራል። ሊቢያን ለቀው ከመውጣታቸው በፊት የጓደኛውን አስከሬን ለመጨረሻ ጊዜ ይመለከታል። ይህ ክስተት ከተከሰተ በኋላ ሊቢያ በዓለም አቀፍ ደረጃ ውግዘት እንደወረደባትና ከዚህ ሚሽን በኋላ አብዛኞቹ ወታደሮች ከአገልግሎት ጡረታ እንደወጡ ተገልጿል። ፊልሙም በዚሁ ይጠናቀቃል። ይህ በእውነተኛ ታሪክ ላይ የተመሰረተ ፊልም ነው። ለዛሬ ያዝንላችሁ ፊልም በዚሁ ያበቃል። እባካችሁ ላይክ አድርጉ ቪዲዮውን።